set piece again ኦሌ ኦሌ ይልሻል አባቴ። ይሄን ቪዲዮ ልታዩት ይችላል ላታዩት ይችላል። ዛሬ ብቻ 3 ቪዲዮ ይዞብኝ ከዛ ላይ ያለቀቀልኝ ነው። እባካችሁን አካውንቴን ኮፒ ሊንክ አድርጉ። ይሄ ቲክቶክ ነው የጠመረኝ ገባ የሪፖርት ምናምን ጉዳይ ቲክቶክ እንዲፋታኝ አካውንቴን ኮፒ ሊንክ አድርጉ። አሁን ጠላቶች ይመጡና በኮርና ብቻ የሚያገባ ቡድን አያስተማምንም። የኛ ጥፋት እኮ አይደለም። ምን አባታችሁ ሆናችሁ ነው ሁላችሁም ፔናልቲ ቦክስ ውስጥ ደቅ የምትሉት? ገባ አይደል? ፔናልቲ ቦክስ ውስጥ 11 ተጫዋች ከነገና ደግሞ ዛሬ 3 ሃንግማኖች ይዤ መጥቼ በላይ ባብረንና እነሱም ቦክስ ውስጥ ገብተው ሲቋጡ ገባ። ምን እናድርግ ታዲያ? አንድ ጎል በኮርና አግብተንባቸው ራሱ ማን ነው ከፍተው አቻ ለማድረግ መጫወት ሲገባቸው አሁንም ይከላከላሉ ሁለተኛ እንዳይገባባቸው። ምን አጠፋን እኛ? ምን አጠፋን? ምን በደልን? ቶፕ ኦፍ ዘ ሊግ 3 points ክሊር ከማን ሲቲ 4 points ክሊር ከሼባው። ነገ ሚዜ መሆን የምትፈልጊ ከሆነ ብታሸንፍ ይሻልሻል። ሚዜ መሆን የምትፈልጊ ከሆነ ስለማንቼ ደግሞ ምናልባት ማታ ይሄኛው ቪዲዮ ከወጣ ቪዲዮ ሰራለሁ ስለ ነገው ጨዋታ ካልሆነ ማን በቃ ልተውን በቃ ነገ ከጌም በኋላ ብቻ ነው ቪዲዮ የምሰራው። አሰቃየኝ ቲክቶክ። እኔ ደግሞ 19 ብሮችን አሰቃየናቸው። 60ኛ ደቂቃ ላይ ናሆሜና እኔ ናሆም ኤስና እኔ 60ኛ ደቂቃ 1-0 ሲሆን በቃ ሪላክስ አድርጓል ናቸው። እኛ እኮ ያሰናል ደጋፊዎች አንድ ቡድን 2-0 እየመራ እየፈራን 2 እኩል ይሆናል። ገባር እኛ አንድ አከባድ ማለት ለውጥ የለውም እኮ። ፉላም ላይ 58ኛ ደቂቃ ላይ 1-0 አደረግን። ትርፌ ላይም 13ኛ ደቂቃ ላይ 1-0 አደረግን። አታገባብንም እኮ ኦል ኮምፒቲሽንስ 3 ጎል። አሁንም ማን ነው የሚያገባብን? አሁን አርሰናል ይሸነፋል ብለህ ከመቋጠር ይልቅ አርሰናል ሲገባበት ማየት ናፈቀኝ ነው ማለት ያለብህ። ገና ይናፍቃል ገና 5 ነገር የተማርናቸው ከአርሰናል አካዳሚ 0 አርሰናል 1። አንደኛ ካላፊዮሪና ቲምበር ምንድነው? ምን አይነት ውሃ ነው የምትጠጡት? በቃ በዚህ ከቀጠላችሁማ ቤን ዋይት እና ሉዊስ ስኬሊ የዓለም ዋንጫ ጌም ታይም ያስፈልገናልና በውሰት ልቃቁን ምናምን ነገር ማለታቸው አይቀርም። ወደ ፉላም እንልካችኋለን ወደ አካዳሚያችን በደንብ እንዲሰለጥሩ ትችላላችሁ። ሁለተኛ ጋብሪኤል ዛሬ ልክ አልነበር። ስህተት በስተት ዛሬ ጎል ከገባብን በጋብሪኤል በኩል ይገባብናል ብዬ እየሰጋው ነበር። ደንግጦ ነበር። ድንግጥ ነገር ነው። ገቢዎች የመጡበት ነው ይመስሉ። ምን ሆነ ነው? አስተካክል። ፒየሮ ኤንካፔ ይመጣላ። ሶስተኛ ቡካዮ ሳካ የሚያጣምረው ሰው ያጣ ይመስላል። ኤዜ ወደ ግራ ብቻ ተፈጥሮ ወደ ግራ ስለሚወስደው ብቻውን ቀረ። ትንሽ ሻርፕነስም ደግሞ የሚጎለው ይመስላል። እንዳታስቡ ይሄ ይስተካከላል በእርግጠኝነት። አራተኛ ቪክተር ጊዮኬሬዝ ምን ሆኖ ነው ምናምን የምትሉ ሰዎች በእርግጠኝነት ነው የምላችሁ የአርቴታ ቢልድ አፕ ዳይሬክት ፕሌይ ፋይናል ሰርድ ላይ ሙቭ እንዲያደርጉ የሚፈልግበት መንገድ እንደዚህ ነገሮች እንዳለ ተቀይረዋል ከላስት ሲዝን እና ይሄ ነገር እንዳለ በአርቴታ መንገድ መሳካት ሲጀምር ጊዮኬሬዝ ማግባት ይጀምራል። ለምን ሳተ ከሆነ ፈርስት ተች ላይ ኳስ ለመምታት መሞከር የትክክለኛ የአጥቂ ጸባይ ነው። ጄሱስ ያሰቃየን። ጄሱስ እኮ በጣም ነበር ኳስ የሚችለው። ያሰቃየን በምንድን ነው? ወደዚህ ሲያሸማቅቅ ወደዚህ ሲያሸማቅቅ የሆነ ሳለ እኮ እኛንም እያሸማቅቅ ነበር። ተሸማቀን ገሎን ነበር። አጥቂ ከሆንክ ፈርስት ተች ልምጥጥ። እንደዚህ ነው ማድረግ ያለብሽ። ትሮሳር ደግሞ ትችያለሽ። በቃ አንቺ ኪለር የሆነሽ ሰውዬ። የሆነ ሳለ የሳትሽ ኳስ ግን ከባድ ጊዮኬሬዝ ቢሆን ያው ሰዓት አይፈጅም ነበር። በረኛው ነው የሚመልሰው። ከዛ ማርቲኔሊ ተቃርጎ ነበር እንደለመደው። እቺ ነገር ራሱ ተመችተኛለች። ጊዮኬሬዝ ሲመታ ማርቲኔሊ ትፉን ጠቅ ማድረግ አምስተኛ ቶፕ ኦፍ ዘ ሊግ ከሲቲ 3 points ከሊቨርፑል 4 points። ሁለቱ ሚዜ እንዲሆኑ የምፈልገው ሰዎች ክሬሙ ወደ ላይ ከፍ እያለ ነው። እፈልጋቸዋለሁ። እድላይት መቼስ በአንድ ሳምንት 6 ነጥብ ቦትል አርገሽ 5 ነጥብ የምትበልጪው የነበረው በ1 ነጥብ እንደተበለጥሽው ሁለተኛነትንም ቦትል እንዳታረጊው። ቁጥር 1 ቦትል ጆብ ስለሆንሽ ገና 7ኛ ሳምንት ላይ ቦትል ታረጊዋለሽ። ሁለተኛነትንም ቦትል እንዳታረጊው። ለነገሩ 3 ዓመተኛ ዋንጫ ሲያመልጠን በስትክክል ኮምፕሌን ሳይኖር በልጦን አብረን ሮጠን ቀድሞን ያሸነፈንና ዋንጫ የነጠቀን ሲቲ ነው። ሚዜ ቢሆንልኝ ክብር የሚሰጠኝ። አንቺ እኮ እድላይት ነሽ። ላስት ሲዝን በድል ያሸነፍሽ ግን ከሲቲ በላይ አወራሽ። ዱቄት ገባሽ አይደል? ነገ ሊቨርፑል አሸነፈ፣ ዩናይትድ አሸነፈ፣ ለውጥ የለው። ሁለታችሁም ትጠበሳላችሁ። ወይ አቻ ወጣችሁ ሁለታችሁም፣ ወይ ደግሞ አንዳችሁ። ዞሮ እራት ምበላው እኔ ነኝ። ነገ እራት ምበላው እኔ ነኝ። አንድሽ ትተርፊያለሽ፣ አንድሽ ትበያለሽ፣ ወይ ሁለታችሁም ትበላላችሁ። በተለይ እድላይት እንዳትይ
ስለ ነገ ቪዲዮ ነገ ነው ማለት ሰላም 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 ጀማው ከባዱን ሜዳ ተወጣ ነው ይላችሁ አምና የመቱንን እያንዳንዱ እንቅፋታችንን ማለት ነው እያስወገርናችሁ ነው እያንዳንዱን ይወል ኒውካስትልን ዌስትሃምን እጅግ ከባዱን ክራቨን ኮቴጅ ላይ መተን ማለት ነው ከፉሉ 53 ነጥብ ወሰደን ጋይስ እንችላለን በቃ እንደዚህ ጠንቃቃ ቡድን ነው የሚያስፈልገን ማን በቃ ከዚህ በኋላ ማለት ነው በፍጹም ሪግሬት ማድረግ የለብንም እያንዳንዱን እንቅፋት በአግባቡ እየተወጣን ነው መሄድ ያለብን ጠንቃቃ ቲም ነው የሚያስፈልገን ማንዬ በጣም ደስ ብሎኛል ማለት አይኑ ፐርፎርም ያደረግንበት መንገድ አላስደሰተኝም ግን ዋናው 3 ነጥብ ይዘን ስለ ፐርፎርማንሳችን ደግሞ እንወያይበታለን የት ሄደብናል እንዴት ይስተካከል እንዴት እናደርገው ከዚህ በኋላ የምንወያይበት ይሆናል ጀምአው እንኳን ደስ አላችሁ ሼር ኮፒ ሊንክ አድርጉ ለጀምአው አዳርሱት ካሞን ገነርስ ካሞን አሁንም ሊጓናት ላይ ነን ነገ ሊበላ ይቋጠራል ለማንኛውም ምድረ ቋጣሪ ጨጓራይ ሲንተከተክ እያየው ነው እዚህ ለወተሽ በሴድ ፒስ የሚበላው አንጨ የለም ትለኛለህ አንተ ወይ ሴድ ፒስ መምታታችን ወይ ሴት ፒስ እንደው የተመታ እንኳን ማስቆጠር ማይችል ክለብ ደጋፊ በሙሉ አፈን ዘግተህ ለምን አትቀመጥም በቃ የሊጉ መሪኛ ገብቷል ጎል አስቆጥረን እኮ አንድ እኮ ድልቅቅ ብለን የምንቀመጥ እኮ ክለብ ደጋፊዎች ብንኖር እኮ እኛ አርሰናል ምክንያቱም ተከላካያችን ማለት ነው ተመልከት ለተከታታይ 2 ጨዋታ ኦን ታርጌት ተሞከረ ያልተደረገበት እኮ ብቸኛ ክለብ እኮ ነው ያለኝ ብቸኛ ማለት ነው ገብቷላ ቅብርር የተባለ ከምንም ነገር የጸዳ ገብቷል ጥቃት ልፈጥምበት የማይችለው ቲም ነው ያለኝ ስለሆነ አፈን ባከፍተ በቃ ጫማን ለካካ በእናንተ ደረጃ አይደለም ያለ ነው እኛ ሌላ ሊፍል ላይ ነን ያለ ነው ገብቷል አይደል ጓራችንን ላጥና አልሆናለን እኔ የዚህን ወያላ ጫታ እየቋጠርኩ የፈየው ጨጓራ ቢዘረዘር ማለት ድፍን የኢትዮጵያን ምላሰንበር ያበላል በሁለት ሰዓት በዲጂታል ዘመን ገሞ በእንጀራ በሚል በሴት ቤት ዋንጫ ሊበላ በሴት ቤት ይችላል ያዘው አርሴ ይችላል የአርሰናል ደጋፊ ኮሜንቱን ይችላል አርሴ ይችላል እያልክ አጥለቅልቅልኝ ይድረሰው ለዛ ወያላ የሚገርም ተጨንቀንም ቢሆን ማለት ነው ያሳካረው ወሳኙ 3 ነጥብ ሚኬል አርቴታ ጋይስ አምና ዋንጫ ካሳጡን 3 ክለቦች ማለትም ኒውካስል ዌስትሃም እና እንዲሁም ፉልሃም ሶስቱንም 3 ነጥብ ነፍግ 9 ነጥባችንን አግኝተናል ሴት ፒስ አጌን ኦሌ ቡድኑን በአምበልነት እየመራ የገባው ቡካዮ ሳካ ዋት ኤ ሰከንድ ሃፍ ፐርፎርማንስ ማን ኦፍ ዘ ማች የተመረጠው ቡካዮ ሳካ ነው ለኔ ግን ከቡካዮ ሳካ በመቀጠል ጁሪየን ቲምበር ምን አይነት ተጫዋች ነህ እኔ እንደ ቲምበር ኮንሲስተንት ድንቅ ተጫዋች በዚህ ሰዓት አታገኝም ይችላል እዚህ አጋጣሚ ጋር ሲቲዘንስ እንዳቋጥሩ እየመራ ያለው ክለብ ሊጉን በ6 ነጥብ ነው በ8 ነጥብ ከዚህ በፊት የመራ አርሰናል የሚባል ነው እንዳቋጥር እኛ ራሳችን ስንገናኝ የምንወጣው ነገር ነው ኢታር ላይ ለዛው እስቲ ፎክሩ ዝም ብለሽ አንቺ ጥረሽ ሚዜ ይቶኛልሽ እኔ ደግሞ አንቺ ነው ሚዜ ልትሆኝ የምፈልግ ሚዜ ማን ነው ቆይ አንቺ ነሽ ሚዜ ማን ሚዜ በላችሁ ሰርቻ አይደለም አቅለማውራት የሲቲ ደጋፊ ሚዜ ለማለት ስልጣኑ አለ አይደለም ሁለቴ ሚዜ አርጎና እና ብዙ አላወራ ያኛው ሳይችል ራሱ አውርቷል ሳይችል ስለዛ የሚችለው ቡድን ሲቲ ከሆነ በጣም ደስ ይላል አንቺ ሚዜ ማድረግ ትክክለኛ በቀን ነው ያኛው ሁሉም ሚዜ ነው ለወጥ እናለን ማን ቦት እንደሚያደርገው እናለን ኢቲሃር ላይ ምን ወጣው ምንም ጥያቄ የሌለው ማለት ነው ዛሬ ከፉልሃም ጋር ሜዳቸው ላይ ሄደን ማለት ነው 1-0 ስጥት ነው ያደረግናቸው ምንም ማለት ነው በኮርና ነው የምናሸንፈው ከፈለግን የፈለግነው ማድረግ እንችላለን ለማስተላችሁ አይችሉም ምንም በቃ አይችሉም ሜሪኖን ቀይረን አስገብተን ልናገባ ነበር ደብሮን ነው ዛሬ ያው እንደምታዩት ትንሽ ከጎስት ጋር ያየነው ማለት ነው ምንም ጥያቄ የለውም በቃ ምንም የአርሰናል ስፕሪቱ ካለ ማንንም አይችልም በቃ ለማስተላችሁ አይችሉም ኮርና እናገባለን ተናደናል በጣም ተናደናል ለምን ብላችሁ ጠይቁ እንዴት እነዚህ ቋጣሪዎችን እስከ 90 ደቂቃ ድረስ ተስፋ እንሰጣቸዋለን ተስፋ ኤፍሲዎች መቋጠራቸው ዝምበል ህፃን ልጅ 5 ላንተ ገርፋል እኔ ምንም ማን ኔክስት ማን ነው ተረኛውን አስገባው ተረኛው እነዚህ አስወጣቸው ውጣ አስገባቸው እባክህ አርቴታ እባክህ አንዴ ዩናይትድን አግዘው ይመለሱ የጉዳት ሪከርድ የለባቸውም እነዚህ ሁለት ሰዎች
አንፊልድ ላይ ያስፈልጉታል ዩናይትድ። በቃ ዩናይትድ ቤት ሄደው አግዘው ይመለሱ። ነጥቡ ለኛ ነው በቃ ብራዘር። አለበለዚያ በዩናይትድ ተከላካይ የሊቨርፑልን ፊት ለፊት ማንቋቋመው ነው ብራዘር። ክሊንሽት ራያ ቁጭ ብሎ የወርቅ ጓንቱን ይበለዋል ነው የምልህ ብራዘር። ህዝቤ አጥሮ እየወጣ ነው በቃ። ከአንዳንዴ ከዚህ በኋላ ማለት ነው እናሸንፋንና ክብር ለሚሰጣቸው እንደዚህ እየወጣን እንሰራለን። በደንብ ኮፒ ሊንክ አድርጉት። እሺ የታላችሁ ያለ ነው ብራዘር። የታለ ደረጃ ሰንጠረዡን ወሰድ ነው ብራዘር። ከዚህ በኋላ የሚያወርደን ምድራዊ ኃይል የለም። ክስ እንኳን ተመስርቶ ተቀንሶብን ማለት ነው ማያልቅ ርቀት ነው ከዚህ በኋላ የምናሳየው። ሲቲ ለተወሰነ ደቂቃ ኪራይ ሰጠናት፣ በቃ አላወቀችበትም። በጊዜ ተቀበል ነው። እኛማ ቢያንስ አንድ ለሰዓታት ነበር የሰጠነው ብራዘር። በደንብ ኮፒ ሊንክ አድርግለት። ይሄ ነው አርሰናል። ከዚህ በኋላ በዚህ ስኳድ ጥልቀት፣ ቀይ ካርድ፣ ጉዳት ምንም ቢፈጠር ልንወርድ አንችልም ብራዘር፣ ልንወርድ አንችልም ከይቅርታ ጋር ማለት ነው። ይህንን ቪዲዮ ኬፕ ሁነሽ እኛ ከአንቺ ስንት ነገር ስንጠብቅ ኬፕ ሁነሽ። አጠቃላይ የአርሰናል ደጋፊ መሆናችን በራሱ እድለኝነት ነው። አንድ መጀመሪያ ፎሎ ያደረጋችሁ ሰዎች ከዛ ኮፒ ሊንክ እያደረጋችሁ ቪዲዮ ኒት። ሁለተኛ ላይክ የአርሰናል ታሪኩ ምናምን አሁን ያለንበትን ፖዚሽን ፕሮሰሱን አርቴታ ምናምን እንዳለ ሆኖ ማለት ነው። እነዚህ ሁለት ልጆች ስላሉን ግን በጣም ልንኮራ ይገባል። ማለት እድለኞች ነን ለኛ እየተጫወቱ ስለሆነ በቃ በምን ጥረት ሁላ እንዳመጣናቸው በምን ጥረት እንዳሳደግነው ይሄኛውን በምን ጥረት እንዳመጣነው ሁላ አይታወቅም። ቲምበር መኖሩ የሚሰጠን ኮንፊደንስ እና ሳካ መኖሩ የሚሰጠን ታታሪነቱ በሉ ሁለቱም ታታሪነታቸው ከዛ ሳካ የሚሰጠን ጎል ጥንካሬያቸው እኔ በቃ ማለት መቼም እንትን አይደለም። ለምሳሌ ዛሬ ኤዚ አልነበረም። የሆነ ሰዓት ራይስ ላይኖር ይችላል፣ የሆነ ሰዓት ሜሪኖ ላይኖር ይችላል፣ ኦዴጋርድ ይጠፋል፣ እነ ማርቲኔሊ ምናምን ሊጠፉብህ ይችላል። እነዚህ ግን ጠፍተው አያውቁም። እኔ ሳካ መጥፎ የተጫወተ ትዝ አይለኝም፣ ቲምበር መጥፎ የተጫወተበት ቀን ትዝ አይለኝም። ማለት እድለኞች ነን በቃ ልትኮሩ ይገባል ሁለቱ ስላሏችሁ ቲማችሁ ውስጥ። አርሰናል ፉልሃምን በማሸነፍ መሪነቱን አጠናክሯል። ያው ወሳኝ 3 ነጥብ ነው ማግኘት የቻለው። በነገራችን ላይ ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ዛሬ ያው ብዙ ኳስ አላየሁም ነበር። አሁን አርሰናል ላይ መንገድ ላይ ነበርኩና ወደ ቤቴ ተመልሻለሁኝ እና ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። አርሰናል እንግዲህ ጣፋጭ 3 ነጥብ ማግኘት ችሏል። ያው ፉልሃም ጥሩ ቡድን ነው ታውቃላችሁ፣ የተሰራ ቡድን ነው። ግን አርሰናል አሁንም ሙሉ አቅሙ አውጥቶ እየተጫወተ አይደለም። ገና ነው፣ ኬሚስትሪው ገና ነው፣ አላገኘውም። ገና ይሄ ቡድኑ የሆነ ውህደቱን ሲያገኝ ከዚህ የተሻለውን ያሳየን። አሁን አርሰናል ትንሽ ነው እያሳየ ተከላካይ ክፍሉ ብቻ ነው አሁን ሙሉ ኃይሉን እያወጣ ያለው ብዬ ነው የማስበው። ያው ብዙ ሰዎች ያው የኮሬሽ ግብ ካስቆጠረ በጣም ቆየ ምናምን፣ እኔ የኮሬሽ ግብ ባስቆጠርም በጣም እየሰራ ነው ብዬ ነው የማስበው። ላይ እነ ኢዚኤ እነ ቶሳርድ እነ ሳካ ያ ሁላ እድል እያገኙ ያሉት እሱ ስላለ ነው። እዛ ብዙ ተጫዋቾችን ይይዛል እዛ ጋር በመንቀሳቀሱ ልፋቱ ደግሞ ምናምን የሆነ የአርሰናል ደጋፊዎች እሱ ላይ ቅሬታ እንድታነሱ የሚያደርግ ተጫዋች አይደለም። አይታችሁት እንደሆነ ይተጋል ልጅየው ሁሉ ነገር። በእርግጥ ጥያቄ መቼ ይነሳል? አርሰናል ሲቸግረው የቸገረበት ጊዜ እሱ ግብ ካላስቆጠረ ለዛ አይደል እንዲያመጣ ነው ሊባል ይችላል። አሁን አርሰናል አልቸገረውም እና የሱ ግብ አለማስቆጠር የአርሰናል ደጋፊ ያሳስባል ብዬ አላስብም። ግን ጥረቱ እጅግ በጣም ደስ ይላል። አሁን ላይ የአርሰናል ደጋፊ 3 ነጥብ ነው። አርቴታ አይታችሁት እንደሆነ ግብ ምናምን ካስቆጠረ በኋላ ጥንቃቄ ነው የሚወስደው። ምክንያቱም ውብ እግር ኳስ የተጫወተ ብዙ ለፍቷል፣ ግን ዋንጫ አልሰጠውም። አሁን ዋንጫ የሚሰጥብኝ መንገድ ብሎ የመረጠውን ይጫወት። እናንተ ብዙ ዓመት ተዝናንታችኋል እኮ ዋንጫ ነው እንጂ ያጣችሁት አይደል? ዋንጫውን የሚያመጣ ከሆነ የፈለገበት ተጫዋች ይጫወት። ሴት ፒስ የለ ምን የለ ለምን በፍሬው ያስገባም? የተሻለውን ነገር በቃ ዋንጫው ቦታ የሚያደርሰው ብቻ ይሁን እንጂ ጥያቄ ተነሳለችሁ ብዬ አላስብም። የሚኬል አርቴታው አርሰናል አልተቻለም። ዛሬ መሪነቱን አስጠብቆ እየተጓዘ ይገኛል። በ8ኛው ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ፉልሃምን ከሜዳው ውጪ በመግጠም መድፈኞቹ አርሰናሎች 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ ማስመዝገብ ችለዋል። በፕሪሚየር ሊጉም 19 ነጥቦችን በማስመዝገብ አንደኛ ደረጃነታቸውን አጠናክረው ቀጥለውበታል። በዚህ ጨዋታ ላይም የአርሰናልና የሴት ፒስ ታሪክ እንደቀጠለ እየተመለከተ እንገኛለን። ሊያንድሮ ትሮሳርድ ከሰከንድ ሃፍ በኋላ 58ኛው ደቂቃ ላይ ለመድፈኞቹ ብቸኛዋና የማሸነፊያውን ጎል ሲያስቆጥር የተገኘችበት መንገድ ከሴት ፒስ ነበረች። ቡካዮ ሳካ ክሮስ አደረገ። ከዛ ጋብሪኤል ማጋሌሽ ፍሊክ አደረገ። ከዛ በኋላ እንግዲህ ሊያንድሮ ትሮሳርድ ፋርፖስት ላይ ነበርና ግቧን አስቆጠረ ማለት ነው። መድፈኞቹ አርሰናሎች ጎሎችን ለማስቆጠርና የግብ ዕድሎችን ለመፍጠር በሚቸገሩባቸው የጨዋታ እንቅስቃሴዎች ሴት ፒሶች ፍቱን የሚባል መድኃኒት እንደሆኗቸው የተመለከትን እንገኛለን። ዛሬ ፉልሃም ሞር ኮምፓክት ሆኖ በካውንተር አታክ አርሰናል ለማጥቃት ነበር ጥረት ሲያደርግ የነበረው። በመጀመሪያው አጋማሽም በሁለተኛው አጋማሽም መድፈኞቹ አርሰናሎች የጨዋታ የተሻለ እንቅስቃሴ የነበራቸው ቢሆንም በሁለተኛው አጋማሽ ግን የተሻለ ለጎሎች የቀረቡ ሙከራዎችን ሲያደርጉ ተመልክተን ነበረ። በመጨረሻ ማሸናፊ የሆኑ ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። ዴክላን ራይስ፣ ቡካዮ ሳካ፣ ጋብሪኤል ማጋሌሽ የመሳሰሉ ተጫዋቾች በጨዋታው ላይ በጣም ጥሩ የሚባል ፐርፎርማንስ እንደነበራቸውም ተመልክተናል።